አንድ ሰው ባንክ ለመዝረፍ ሲያስብ ምን ያስፈልገዋል ብላችሁ ታስባላችሁ? የሆሊውድ ፊልሞችን ካየን ነገሩ በጣም የተወሳሰበ ነው። በጥቁር ጭንብል ፊታቸው የተሸፈነ፣ በእጃቸው ደግሞ ከባድ የጦር መሳሪያ የያዙ፣ የባንኩን የደህንነት ካሜራዎች ኮድ የሰበሩና ውጭ ላይ ደግሞ ሞተሩ ያልጠፋ ፈጣን የማምለጫ መኪና ያዘጋጀ ባለሙያ በህሊናችን ይመጣል አይደለ? በጣም በቃ የታወቀ ነው ፊልም ላይ ስለምናየው። ግን እውነታው ሁሌም እንደ ፊልም አይደለም። በእውነተኛው ዓለም አንዳንድ ጊዜ ወንጀሎች እጅግ በጣም የዋህ ወይም ደግሞ በግልጽ ቋንቋ እንነጋገር ከተባለ እጅግ በጣም ደደብ ናቸው። በጣም ደደብ ከመሆናቸው የተነሳ ፖሊስን ስራ ያስፈቱታል። ዛሬ የምነግራችሁ እውነተኛ ወንጀል ምርመራ ታሪክ ነው። ከመጨረሻው ተከታተሉኝ። የዓለማችን ደደቡ የባንክ ዘራፊ በሚል በታሪክ መዝገብ ላይ የሰፈረውን አስገራሚ ክስተት ልንገራችሁ። ወደ ዋናው ጉዳያችን እንግባ። ጊዜው በፈረንጆች 2019 ነው በፈረንጆቹ አቆጣጠር። ቦታው ደግሞ በአሜሪካ ኦሃዮ ግዛት ክሊፍላንድ የተባለችው ከተማ። ማይክል ሃረል የተባለ የ54 ዓመት ጎልማሳ ዛሬ ህይወቱን በሙሉ የሚቀይር ትልቅ ውሳኔ ላይ ይደርሳል። ባንክ ሊዘርፍ ነው። እንግዲህ አስቡት፣ በ54 ዓመት ዕድሜ ፀጉር በሸበተበት ዘመን የጡረታ ጊዜን በማሰብ ከልጅ ልጆች ጋር መጫወት ሲገባ ባንክ ለመዝረፍ መወሰን በራሱ አስገራሚና እንቆቅልሽ ነው አይደል? ግን ማይክል የተለየ እቅድ ነበረው። የሆሊውድ ዘራፊዎችን አይመስልም። እንደተለመደ አይነት ሌባ አይደለም። ምንም አይነት የጦር መሳሪያ አልያዘም። ምንም አይነት ጭንብል አላደረግም። ፊቱን የሚደብቅ ማስክ ምናምን እንኳን አላጠለቅም። ልክ ማለዳ ተነስቶ ከሰፈር ሱቅ ዳቦ ሊገዛ እንደሚሄድ ተራ ሰው ምንም በማይጠረጠርና በተረጋጋ ሁኔታ ወደ ዩኤስ ባንክ ቅርንጫፍ ያመራል። ማይክል ባንክ ውስጥ ይገባል። ተራውን ጠብቆ ወደ አንዷ ገንዘብ ተቀባይ ወይም ደግሞ ካሸሪት ጠጋ ይላል። ካሸሪቷ የተለመደውን የባንክ ስራዋን እየሰራች ነው። ምናልባትም የዛሬው ቀን እንደ ማንኛውም አሰልችና የተለመደ የስራ ቀን ይሆንላታል ብላ አስባ ይሆናል። ደንበኞችን ታስተናግዳለች፣ ገንዘብ ትቆጥራለች፣ ወደ ሲስተሙ ታስገባለች። ማይክል ፊቷ ላይ መጥቶ ቆሟል። ልክ እንደ ገንዘብ እንደሚያስገባ ተራ ሰው አለ አይደል? ቆሟልና ፊቱ ላይ ምንም አይነት ፈገግታ የለም፣ መለማመጥ የለም። በምትኩ ቀስ ብሎ እጁን ወደ ኪሱ ከተተና አንዲት የታጠፈች ወረቀት አውጥቶ በዝምታ ይሰጣታል። ወረቀቱን ተቀብላ ቀስ ብላ ከፈተችው። ወረቀቱ ላይ እንዲህ የሚል አጭር፣ ግልጽና አስደንጋጭ መልእክት ተጽፎ ነበር። ምን ይላል? ይሄ ዝርፊያ ነው። ማንም ሰው እንዳይጎዳ ያለውን ገንዘብ በሙሉ አምጪ ይላታል። እንግዲህ እዚህ ጋር ትንሽ ቆም ብለን እናስብ። ማይክል እዚህ ጋር የተጠቀመው በወረቀት ማስተላለፍ የሚባለውን የቆየ የወንጀል ስልት ነው። ይህ ስልት መሳሪያ ሳይመዙ፣ ድምፅ ሳያሰሙና በባንኩ ውስጥ ያሉ ሌሎች ደንበኞችን በድንጋጤ ሳይረብሹ በጸጥታ ገንዘብ ተቀባዩን በማስፈራራት ብቻ ገንዘብ የሚወሰድበት መንገድ ነው። ካሸሪቷ ይህንን ስታስብ በከፍተኛ ሁኔታ ትደነገጠች። ማንም ሰው ቢሆን ይደነግጣል፣ የታወቀ ነው። መሳሪያ አለው የለውም እርግጠኛ መሆን አትችልም። ሕይወቷ አደጋ ላይ እንደወደቀ ተሰማት። ባንኮች ደግሞ ለሰራተኞቻቸው ማለት ነው፣ በተለይ ደግሞ የአሜሪካን ባንኮች የሚሰጡት ጥብቅ መመሪያ አለ። ሕይወታችሁ አደጋ ላይ እንዳትጥሉ፣ የጠየቁትን ገንዘብ ሰጥታችሁ ራሳችሁን አትርፉ የሚል ፕሪንሲፕል አላቸው። ምክንያቱም ቅድሚያ ለሰራተኛቸው ነው የሚያስቡት። ስለዚህ ካሸሪቷ ምንም ሳታንገራግር የደወል ቁልፍ እንኳን ሳትነካ የተጠየቀችውን ለማድረግ ተዘጋጀች። እስካሁን ድረስ ለማይክል ሁሉም ነገር የተሳካ ነው። እቅዱ በትክክልና ያለምንም እንከን እየሰራ ነው። ዘራፊው በድል አድራጊነት ስሜት ገንዘቡን እየጠበቀ ነው። ግን እዚህ ጋር ነው እንግዲህ ያልተጠበቀውና የዓለማችን አስቂኙ የታሪክ ጠመዝማዛ የሚፈጠረው። የካሸሪቱ አይን ድንገት ወረቀቱ ላይ ወዳለ አንድ የተለየ ነገር አፈጠጠ። ማይክል የዝርፊያ ማስጠንቀቂያውን የጻፈበት ወረቀት ባዶና ንጹህ ወረቀት አልነበረም። ወረቀቱን ገልበጥ ስታደርገው በውስጧ ማመን አቃታት። አይኖቿን አበሰች። ድጋሚ አየችው። በህልሜ ነው ወይስ በእውኔ የሚል ስሜት ደጋግማ አየችው። ምን ቢሆን ጥሩ ነው? ማይክል የዝርፊያ ትዕዛዙን የጻፈው የራሱ ሙሉ ስም፣
ትክክለኛ የቤት አድራሻው፣ ስልክ ቁጥሩ በግልጽ በታተመበት የመንግስት የትራንስፖርት ቢሮ ፎርም ጀርባ ላይ ነበር። አዎ በትክክል ሰምታችኋል። የራሱ ህጋዊ መታወቂያና አድራሻ ላይ ማለት ነው። እኔ የምለው የባንክ ዘራፊው ማይክል ይህን ያክል ደደብ ነው ማለት ነው? ወይንስ ፖሊስ ሲፈልጉት ነዳጅ እንዳይጨርሱ እንዳይደክሙ ለነሱ አስቦ እየተባበራቸው ነው ማለት ነው? አስባችሁታል? ቢያንስ እንኳን ንጹህ ወረቀት ገዝቶ መጻፍ ያቅተዋል። ይህ እኮ ልክ የዩኒቨርሲቲ ፈተና ላይ ኩረጃ አዘጋጅተህ ይዘህ ገብተህ በተሰረቀው ወረቀት ላይ መልሱን ገልብጠህ ከጨረስክ በኋላ የራስህን ስምና መታወቂያ ቁጥር የኩረጃው ወረቀት ላይ ጽፈህ ለፈታኙ መምህር ከፈተናው ጋር አያይዞ እንደመስጠት ማለት ነው። አስባችሁታል? ካሸሪቷ በውስጧ የመጣባትን ከባድ ሳቅ እያፈነች እንደምንም ማለት ነው እያፈነችና እየታገለች በውጪ ግን አሁንም በከፍተኛ ሁኔታ እየፈራች መስላ እሺ ጌታዬ ምንም ችግር የለም አሁን ገንዘቡን አዘጋጅልሃለሁ አለችው። ማይክል የሰራው ታሪካዊ ስህተት ምንም ሳይታወቀው በኩራት ቆሞ ይጠብቃታል። ልክ ብር እንደሚቀበል ሰው የራሱን ማለት ነው። ይሄው ባንክ መዝረፍ እንዲህ ቀላል ነው ለካ እያለ በውስጡ እየፎከረ ይሆናል። እንግዲህ ካሸሪቷ ገንዘቡን ሰብስባ ሰጠችው። ማይክል ገንዘቡን ተቀበለ። በድል አድራጊነት ስሜት ከባንኩ ወጣ። ምናልባትም ገንዘቡን ማታ ላይ ምን እንደሚያደርግ የትኛውን ሬስቶራንት ገብቶ እንደሚዝናና እያቀደ ወደ ቤቱ አመራ። እሱ ከባንክ በር እንደወጣ ግን ማለት ነው ካሸሪቷ በቀጥታ ስልኳን አነሳች። ሃሎ ፖሊስ፣ ባንካችን አሁን ተዘርፏል። ፖሊሶችን በድንጋጤ ማን ነው የዘረፋችሁ? ዘራፊውን በሚገባ አይተሽዋል? መልኩ ይታያል? የት ሄደ? ብለው በፍርሃት ሲጠይቁ ካሸሪቷ በረጋ መንፈስ አዎ በሚገባ አይቼዋለሁ። ስሙ ማይክል ሃረል ይባላል። የቤት አድራሻውም ደግሞ ይሄ ነው። ስልክ ቁጥርም ይሄውላችሁ ብላ ንባቧን ትቀጥላለች። ፖሊሶች ግራ ተጋቡ። እንዴ ዘራፊው የራሱን አድራሻና ስልክ ቁጥር ሰጥቶች ነው የሄደው ብለው ይጠይቋታል። ካሸሪቷም አዎ በራሱ የመንግስት ፎርም ላይ ነው የዝርፊያ ትዕዛዙን የጻፈው አለቻቸው። ፖሊሶች ምንም አይነት የምርመራ ጊዜ አላስፈለጋቸውም። አሻራ ማንሳት፣ ይሄ ሰውዬ የት ነው የሚኖረው ብሎ በቃ መፈለግ፣ ዲኤንኤ መመርመር፣ በካሜራ ምስል አውጥቶ ለህዝብ ማሳየት ምናምን አላስፈለገም። ምክንያቱም ነገሩን አቀለለላቸው ራሱ። በቀጥታ መኪናቸውን አስነስተው ማይክል ወረቀቱ ላይ ወዳስቀመጠው ትክክለኛ የቤት አድራሻ ይነዳሉ። ፖሊሶች ወደ አድራሻው ሲደርሱ ምናልባት ትልቅ የተኩስ ልውውጥ ይኖራል ወይም ዘራፊው ለመሸሽ ሲሞክር አሳዳጅና ተሳዳጅ እንሆናለን ብለው አስበው ይሆናል። አካባቢውን በከፍተኛ ጥንቃቄ ከበቡት። እሱ ያለውን አካባቢ ማለት ነው ከበቡት። ነገር ግን ሰፈሩ ጸጥ ያለና ምንም የሚያስጠረጥር ነገር የሌለበት የተረጋጋ መንደር ነበር። ፖሊሶች ቀስ ብለው ወደ በሩ ተጠጉ እና በሩን አንኳኩ። በሩ ሲከፈት ያዩትን ማመን አቃታቸው። ማይክል ያለምንም መደናገጥ ምንም እንዳልተፈጠረ ሰው በሩን ከፈተላቸው። ለመሸሽም አልሞከረም፣ ለመደበቅም አልጣረም። ፖሊሶች ያንን የዝርፊያ ትዕዛዝ የጻፈበትን የመንግስት ፎርም እያሳዩት ይቅርታ ጌታዬ፣ ባንክ ውስጥ ዕቃ ጥለው ወጥተው ነው፣ ይህንን ወረቀት ረስተውት ነው የወጡት ብለውት ይሆን? አስቡት እኮ። ማይክል ወረቀቱን ሳይ ነው እንግዲህ የሰራው ታሪካዊ ስህተት እና የገባበት ማጥ የገባው። እሱ ቀጥታ ወደ ቤቱ ነው የሄደው። ፖሊሶችን ያለምንም ድካም፣ ያለምንም ውጣ ውረድ፣ ያለምንም ግብግብና ላብ ማፍሰስ በቁጥጥር ስር ያውሉታል። የዘረፈውንም ገንዘብ ሙሉ በሙሉ ከቤቱ አስመለሱት ማለት ነው። ይህ የምርመራ መዝገብ ምናልባትም በፖሊስ ታሪክ ውስጥ እጅግ በጣም ፈጣኑና ቀላሉ ምርመራ ሳይሆን አይቀርም በዓለም ማለት ነው። ወንጀሉ በተፈጸመ በ30 ደቂቃ ውስጥ አጥፊው ከነሙሉ ማስረጃው ተያዘ። የፍርድ ሂደቱም ቢሆን ምንም የህግ ክርክር አላስፈለገውም። ምክንያቱም ማስረጃው ራሱ ሌባው የጻፈው የራሱ መታወቂያ ስለሆነ ማለት ነው። ግን ታውቃላችሁ ማይክል ማለት ነው በዚህ የየዋህነት ወይም የደደብነት ውድድር ውስጥ ብቻውን አይደለም። የዓለማችን በመሰል አስቂኝ ዘራፊዎች የተሞላች ነች። ወደ ኋላ ተመልሰን በ2008 በቺካጎ የተፈጠረውን ሌላ አጭር ታሪክ ደግሞ በቀጣይ ቪዲዮ ቀርባለሁ።
ቪዲዮ ከወደዳችሁት ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ ጋይስ። በጣም አመሰግናለሁ።